አሁን ሌላ ምንም ነገር ሳታንቀሳቅሱ እጃችሁን ቀና ብላችሁ እንድታዩት ፈልጋለሁ። ዝም ብላችሁ ተመልከቱት፣ በትኩረት እዩትና በጥፍሮቻችሁ ግርጌ ላይ የምትገኘውን ያችን ትንሽ ምስጢራዊ የጨረቃ ቅርጽ ያላትን ነጭ ምልክት ማየት መቻል አለመቻላችሁን ንገሩኝ። ምክንያቱም በሚቀጥሉት ደቂቃዎች ውስጥ የምነግራችሁ ነገር ስለ እጃችሁ ያላችሁን አመለካከት ለዘላለም ሙሉ ለሙሉ ይለውጠው ነው። አብዛኞቹ ሰዎች ያቺ ትንሽ የቀስት ወይም የነጭ ጨረቃ ቅርጽ በጥፍራቸው ላይ ለምን እንደተቀመጠች አንድም ቀን ሳይጠየቁ በጣቶቻቸው ጫፍ ላይ ምን አይነት ጥንታዊ ጥበብ በግልጽ ተጽፎ እንዳለ ሳይመረምሩና ያቺ በጣም ትንሽና በቀላሉ የምትታለፍ ነገር ስለ ማንነታችሁ፣ ነፍሳችሁን ስለሚመራው ፕላኔትና አጽናፈ ሰማይ በውስጣችሁ በዝምታ ስላስቀመጠው ድብቅ ስጦታ ይህን ያህል ጥልቅ ትርጉም ይዛለች ብለው ሳይገምቱ ሙሉ ህይወታቸውን ይኖራሉ። ስለዚህ አብራችሁን ቆዩ። ምክንያቱም ይህ ቪዲዮ እስከ መጨረሻው ማየት ከሚገባችሁ ቪዲዮዎች መካከል አንዱ ነው። እመኑኝ፣ እዚህ ላይ ስንጨርስ የሌላ ሰውን እጅ በጭራሽ እንደቀድሞ አታዩትም። አሁኑኑ በጣቶቻችሁ ላይ ስንት የጨረቃ ምልክቶች ወይም ሉኑላ ማየት እንደምትችሉ ኮሜንት ላይ አስቀምጡልኝ። እያንዳንዱን ኮሜንት ራሴ በግሌ እመልሳለሁ። ሰላም ውድ የአቢቴል ቤተሰቦች እንኳን በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ እዚህ ቻናል ላይ የምንዳስሰው ጥንታዊውን ምስጢራዊውንና አስደናቂውን እውቀት መሆኑን እንድታውቁ ፈልጋለሁ። ዘመናዊ የትምህርት ስርዓት ያላስተማራችሁን ነገር ግን ጥበበኛ ስልጣኖች በሺዎች ለሚቆጠሩ ዓመታት በጥንቃቄ ሰውን በመታዘብ በዝምታ ከትውልድ ወደ ትውልድ ያስተላለፉትን ጥበብ ነው የምናጠነው። የዛሬው ርዕሳችን ግማሽ ጨረቃ ወይም ሉኑላ ይባላል። ይህ ቃል በቀጥታ የመጣው ከላቲን ቃል ሉና ሲሆን ትርጉሙም ጨረቃ ማለት ነው። ይህ የሚያመላክተው በጥፍራችሁ ግርጌ ቆዳችሁ ከጥፍራችሁ ጋር በሚገናኝበት መስመር ልክ በላይ የምትገኘውን ያችን ትንሽ ፈዘዝ ያለች የቀስት ወይም የጨረቃ ቅርጽ ያላትን ቦታ ነው። ምንም እንኳን ዘመናዊ ሳይንስ ይህች ምልክት ለምን እንደምትገኝ የራሱ የሆነ የባዮሎጂ ማብራሪያ ቢኖረውም ዛሬ ግን ከአናቶሚና ከሳይንስ እጅግ የጠለቀ ሚስጥር እንፈትሻለን። ወደ ጥንታዊው የእጅ አንብቦ ወይም ፓልምስትሪ ጥበብ፣ ወደ ፕላኔቶች ጉልበትና ወደ ማንነት መገለጫዎች በጥልቀት እንጓዛለን። አሁን ወደ ዋናው ሚስጥር ከመግባታችን በፊት አንድ ነገር ልጠይቃችሁ። አንድን ሰው ለመጀመሪያ ጊዜ አግኝታችሁት ገና ምንም ሳይናገር በፊት ጉልበቱን ወይም ውስጣዊ ስሜቱን ተረድታችሁት በጥልቅ እንደምታውቁት ተሰምቷችሁ ያውቃል? እጃቸው ገና ከመናገራቸው በፊት ስለ እነሱ ማወቅ ያለባችሁ ሁሉ እየነገራችሁ እንደነበረና እናንተ ያንን ቋንቋ ለማንበብ ገና እውቀቱ እንዳልነበራችሁ ብነግራችሁ ደህና። ዛሬ ያንን ምስጢራዊ ቋንቋ ትማራላችሁ። ዛሬ ለምናወጣው ምስጢር ጉጉት ካላችሁ አሁኑኑ የላይክ ምልክቱን ተጫኑት። ይህ ቻናላችን በትክክል ይህንን አይነት እውቀት ለሚፈልጉ ብዙ ሰዎች እንዲደርስ ትልቅ እገዛ ያደርጋል። በክፍል 1 የምናየው ግማሽ ጨረቃ ወይም ሉኑላ ምንድን ነው፣ ለምንስ ተፈጠረ የሚለው ነው። እስኪ ከጅማሬው እንነሳ። ምክንያቱም ወደ ፕላኔቶች ትርጉምና ወደ ማንነት መገለጫዎች ውስጥ ከመግባታችን በፊት ይህ የሉኑላ ምልክት በትክክል ምን እንደሆነ እንድትረዱ ፈልጋለሁ። ይህንን ማወቃችሁ ከዚህ በኋላ የምናወራቸውን ነገሮች ሁሉ የበለጠ ጠንካራ፣ እውነተኛና ጥልቅ አድርጋችሁ እንድትረዱት ያደርጋችኋል። ሉኑላ የሚገኘው በጥፍራችሁ ግርጌ ላይ ነው። ልክ ኔል ማትሪክስ ተብሎ በሚጠራው ከቆዳችሁ በታች ያለው ህያውና የሚያድገው የጥፍር ክፍል ከሚታዩ ጥፍራችሁ ጋር በሚገናኝበት ቦታ ላይ ነው። ይህ ቦታ ገና እየጠነከረና እየዳበረ ያለ የጥፍር ክፍል በመሆኑ ከቀረው ጥፍራችሁ ይልቅ ቀለል ያለ ለስላሳና ግልጽ ያልሆነ ሆኖ ይታያል። ያንን ለዘመናት ፈዋሾች፣ ምስጢራውያንና ሳይንቲስቶችን እኩል ያስገረመውን ውብና ልክ እንደ ጨረቃ የሚያበራ ነጭ ገጽታ ይሰጠዋል። አሁን ነገሩን ይበልጥ ሳቢ የሚያደርገው እዚህ ላይ ነው። የሁሉም ሰው ሉኑላ በተመሳሳይ መልኩ አይታይም። ይህ የጉልህነት ልዩነት፣ የቅርጽ የትልቅነት ልዩነት እንዲሁም በየትኛው የተወሰነ ጣት ላይ ወጥቶ በየትኛው ላይ እንዳልወጣ የሚታየው ልዩነት ልክ እዚህ ላይ ነው የጥንታዊ ጥበብ እውነተኛ ታሪክ ይጀምራል የሚለው። ምክንያቱም በእጅ ንባብና በኃይል ፍሰት ንባብ ዓለም ውስጥ በሰውነታችሁ ላይ ምንም ነገር በነሲብ አልተቀመጠም። ምንም ነገር በአጋጣሚ አልሆነም። የእናንተም ሉኑላ ከዚህ የተለየ አይደለም። የጥንት ቻይና ሕክምና ባለሙያዎች፣ የህንድ የእጅ አንባቢዎችና የአውሮፓ ኮከብ ቆጣሪዎች ሁላቸውም በዚህ በሉኑላ ዙሪያ የራሳቸውን ስርዓት ዘርግተዋል። የሚገርመው ግን ሁላቸውም የደረሱበት መደምደሚያ በሚያስደንቅ ሁኔታ ተመሳሳይ ነው። እሱም ሉኑላ ማለት የአንድ ሰው ነፍስ ኃይል፣ ጥንካሬ፣ ድክመትና እጣ ፈንታ የሚታይበት እንደ መስኮት ወይም እንደ መግቢያ በር ነው የሚል ነው። ለዚህ ቻናል እስካሁን ሰብስክራይብ ካላደረጋችሁ አሁኑ የሰብስክራይብ በተኑን እና የደወል ምልክቱን ተጫኑ። በዚህም እንደነዚህ ያሉ ቪዲዮዎች መቼም አያመልጣችሁም። በየሳምንቱ አዳዲስ ቪዲዮዎችን እንለቃለን። ክፍል 2 የፕላኔቶች ጣቶች፣ የእናንተ ኮስሚክ ሰነድ። አሁን ደግሞ ሁላችሁም በጉጉት ወደምትጠብቁት ክፍል ደርሰናል። ጣቶቻችሁን በሚመሩት ፕላኔቶችና በእያንዳንዱ ጣት ላይ
የሉኑላ መኖር ወይም አለመኖር ስለማንነታችሁ፣ ስለ ስጦታችሁ እና በህይወት ስላላችሁ ጉዞ ምን እንደሚናገር ወደሚገልጠው ሚስጥር እንሄዳለን። በጥንታዊ የእጅ አንብቦ ጥበብ በእጃችሁ ላይ ያለ እያንዳንዱ ጣት ለአንድ ለተወሰነ የፕላኔት ኃይል የተመደበ ነው። እነዚህ የፕላኔቶች ኃይሎች ደግሞ ዝም ብሎ ምሳሌያዊ አይደሉም። ይልቁንም አመለካከታችሁን፣ አኗኗራችሁን፣ የፍቅር ህይወታችሁን፣ የአመራር ብቃታችሁንና የፈጠራ ችሎታችሁን የሚቀርጹ ህያው የሆኑ ጉልበቶች ተደርገው ነው የሚወሰዱት። አመልካች ጣት ወይም ኢንዴክስ ፊንገር የጁፒተር ጣት ይባላል በሌላ ስሙ። ጁፒተር የስፋት፣ የአመራር፣ የላቀ ምኞትና መለኮታዊ ስልጣን ታላቁ ፕላኔት ነው። በጥንታዊ ጥበብ መሰረት በዚህ በጁፒተር ጣታችሁ ላይ ትልቅና በግልጽ የሚታይ ሉኑላ ካላችሁ በውስጣችሁ ሰዎችን የመሳብ የተፈጥሮ አመራር ብቃት አላችሁ ማለት ነው። ለመምራት ባትሞክሩ እንኳ ሰዎች በተፈጥሮ እንዲከተሏችሁ ይሳባሉ። በአካባቢያችሁ ያሉ አብዛኞቹ ሰዎች ገና ሊያዩት የማይችሉትን የወደፊት ራዕይ ቀድማችሁ ታያላችሁ። የእናንተ ትልቁ ዕጣ ፈንታም ተጽዕኖ መፍጠር፣ ባለስልጣን መሆንና ትርጉም ባለው የኃላፊነት ቦታ ላይ መቀመጥ ነው። የመካከለኛው ጣት ወይም ሚድል ፊንገር ወይም ደግሞ የሳተርን ጣት ተብሎ ይጠራል። ሳተርን ጥንታዊ አስተማሪ፣ የዲስፕሊን፣ የካርማና የጥልቅ ጥበብ ጌታ ነው። እዚህ ጣት ላይ ጎልቶ የሚታይ ሉኑላ ካለ ይህ የሚያሳየው በውስጣችሁ ያልተለመደ ነገሮችን፣ ያልተለመደ የነገሮች ክብደት ወይም ቁም ነገር እንዳለ ነው። ከመናገራችሁ በፊት በጥልቀት የምታስቡ፣ የኃላፊነት ስሜት ከሌሎች በላይ የሚሰማችሁና ለአንድ ትልቅ ዓላማ ለላቀ ደረጃ እንዲሁም ከእናንተ በኋላ የሚተርፍ ትልቅ ነገር ለመገንባት የተጠራችሁ ሰው ናችሁ። የቀለበት ጣት ወይም ሪንግ ፊንገር ወይም ደግሞ አፖሎ ወይም ደግሞ በሌላኛው አጠራር የፀሐይ ጣት ተብሎ ይጠራል። ፀሐይ የፈጠራ፣ የውበት፣ የእውቅና እና የጥበብ ብሩህ ፕላኔት ናት። ሉኑላችሁ በዚህ ጣት ላይ የሚያበራ ከሆነ ዓለም ሊያዩ የሚገባ ትልቅ ስጦታ ይዛችሁ ተወልዳችኋል ማለት ነው። ሙዚቃ፣ ስነ ጥበብ፣ ጽሑፍ፣ ትወና ወይም ማንኛውም የፈጠራ መገለጫ ሊሆን ይችላል። ምክንያቱም ፀሐይ ብርሃኗን አትደብቅም፣ እናንተም ብርሃናችሁን መደበቅ የለባችሁም። ትንሿ ጣት ወይም ሊትል ፊንገር ወይም ደግሞ ሜርኩሪ ትባላለች። ፈጣኑ መልእክተኛ፣ የኮሙኒኬሽን፣ የብልህነት፣ የንግድና የንቁ አእምሮ ፕላኔት። እዚህ ጣት ላይ የሚታይ ሉኑላ ካለ የእናንተ ትልቁ ኃይል ያለው በቃላችሁ፣ በሐሳባችሁና በማንኛውም ገደብ ውስጥ ከሰዎች ጋር የመገናኝ ብቃታችሁ ላይ ነው። በበረዶ ማዕበል ውስጥ ላለ ሰው በረዶ መሸጥ የምትችሉ፣ ማንኛውንም ረቂቅ ሐሳብ ለማንም ሰው በቀላሉ ማስተማር የምትችሉ ወይም ማንኛውንም ከባድ ሁኔታ በጥበብና በብልህነት በንግግር መፍታት የምትችሉ ሰው ናችሁ። አውራ ጣት ወይም ተምብስ ወይም ደግሞ በሌላኛ አጠራሩ ቬነስ ስለ መሰረታዊ የህይወት ጉልበታችሁ ይናገራል። ስለ ስሜታችሁ፣ ስለ ፍላጎታችሁ፣ ስለ ውስጣዊ መነሳሳታችሁ። እዚህ ጣት ላይ ያለው ሉኑላ የምታደርጉት ነገር ሁሉ ማገዶ የሚሆነውን ያንን ጥሬ የተፈጥሮ ጉልበት ያንጸባርቃል። በየትኞቹ ጣቶቻችሁ ላይ ሉኑላ እንዳለባችሁ ከታች ኮሜንት አድርጉልኝ። ከእናንተ መካከል ስንቶቻችሁ የጁፒተር መሪዎች፣ የአፖሎ ፈጣሪዎች ወይም የሜርኩሪ ኮሙኒኬተሮች እንደሆናችሁ ለማየት በጣም ጓጉቻለሁ። ክፍል 3 የሉኑላችሁ መጠን ምን ያስረዳል? አሁን ደግሞ ይበልጥ ወደ ጠለቀው ሚስጥር እንግባ። ምክንያቱም ነገሩ በየትኛው ጣታችሁ ላይ ሉኑላ እንዳላችሁ ብቻ ሳይሆን መጠኑም ጭምር ትልቅ ትርጉም ስላለው ነው። ልክ እዚህ ቦታ ላይ ነው ንባቡ ለእያንዳንዳችሁ ግላዊና በጣም የተለየ የሚሆን። ከሚታየው ጥፍራችሁ 1/4 በላይ የሚሸፍን ትልቅ ደማቅና በግልጽ የተቀረጸ ሉኑላ ካላችሁ በጥንታዊ ባህል እምነቶች መሰረት ያ የጣቱ ፕላኔት ኃይል በውስጣችሁ ሞልቶ መፍሰሱን ያሳያል። ትርጉሙም በጁፒተር ጣታችሁ ላይ ትልቅ ሉኑላ ካለ የአመራር ብቃታችሁ ዝም ብሎ ያለ ሳይሆን በጣም ጠንካራ፣ የማይካድና ማንም ሊደብቀው የማይችለው ነው ማለት ነው። ሌሎች ለመምራት በሚሞክሩበት ቦታ ላይ ዝም ብላችሁ መቀመጥ ይከብዳችኋል። ምክንያቱም ፈቀዳችሁም አልፈቀዳችሁ የተፈጥሮ ስልጣናችሁ ወደ ላይ መውጣቱ አይቀሬ ነው። በህይወታችሁ ውስጥ ትልቁ ፈተናችሁም ይህንን ኃይል ሰዎችን ከመጨቆን ይልቅ በትክክለኛና በኃላፊነት መንገድ እንዴት መምራት እንዳለባችሁ መማር ይሆናል። መካከለኛ ሉኑላ ማለትም የሚታይ ግን ደግሞ መጠነኛ የሆነ የዚያ ፕላኔት ኃይል በውስጣችሁ በተመጣጣኝ ሁኔታ መኖሩን ያሳያል። የጥንት የእጅ አንባቢዎች ይህን ሁኔታ በጣም ተስማሚና የተባረከ አድርገው ይመለከቱታል። ምክንያቱም መመጣጠን ማለት ድክመት አይደለም። መመጣጠን ማለት ጥንካሬ፣ ዘላቂ የሚሆንበት ፈጠራ፣ ፍሬያማ የሚሆንበት አመራር ከችኩልነት ይልቅ በጥበብ የሚሞላበት ቦታ ነው። በሁሉም ጣቶቻችሁ ላይ ያሉት ሉኑላዎች መካከለኛ ከሆኑ ሰዎች እናንተን ጽኑ፣ ታማኝና በዝምታ ውስጥ ትልቅ ኃይል ያላቸው ሰው አድርገው ሊገልጧችሁ ይችላሉ። ትንሽ ወይም በጭንቅ የሚታይ ሉኑላ ካላችሁ ግን ኃይሉ በውስጣችሁ የለም ማለት አይደለም። እንዲያውም
ብዙ ጥንታዊ ጥበቦች እንደሚያስተምሩት በመንፈሳዊ ሕይወታቸው እጅግ የረቀቁ ሰዎች ሉኑላዎቻቸው በጣም ስስና ጥቃቅን ናቸው። ምክንያቱም የእነሱ ውስጣዊ ጉልበት በጣም የጠራ ወደ ውስጥ የሰረገና ከማንነታቸው ጋር የተዋሃደ በመሆኑ በውጫዊ አካላቸው ላይ ጮክ ብሎ በጮህና መታየት አያስፈልገውም። ሉኑላዎቻችሁ ትናንሽ ከሆኑ ሰዎች እናንተን መናቅ ያለብን መሆኑን እስኪረዱ ድረስ ሁልጊዜ ዝቅ አድርገው ሊገምቷችሁ ይችላሉ። እና ደግሞ ሉኑላው ከአንድ የተወሰነ ጣት ላይ ሙሉ በሙሉ ከጠፋ የጥንት የእጅ አንባቢዎች ይህንን ከሚተረጉሙት ያ የፕላኔት ኃይል ተኝቷል ወይም በህይወት ተሞክሮና በውሳኔ እንዲነቃ እየጠበቀ ነው ወይም ደግሞ አቅጣጫውን ቀይሯል ብለው ነው። ይህ ማለት ኃይሉ በውስጣችሁ እየፈሰሰ ያለው በግልጽ በሚታይ መንገድ ባይሆንም በተዘዋዋሪ ግን ፍጹም እውነተኛ በሆነ መንገድ እየሰራ ነው ማለት ነው። የእናንተ ሉኑላዎች ትልቅ፣ መካከለኛ ወይስ ትናንሽ ናቸው? ኮሜንት ላይ ንገሩኝ። እንዲሁም ይህ መግለጫ ከማንነታችሁ ጋር ይስማማል ወይስ አይስማማም? ኮሜንት ላይ አስቀምጡልኝ። ምዕራፍ 4 ልዩ ጥምረቶችና ያልተለመዱ ንባቦች። አሁን ደግሞ ይህን ቪዲዮ የምታዩ አንዳንዶቻችሁ በጣም ልዩ የሆኑ ጥምረቶች ሊኖራችሁ ይችላል። ምናልባት በሁሉም ጣቶቻችሁ ላይ ሉኑላ ሊኖር ይችላል፣ ወይም ደግሞ በአንድ ወይም በሁለት ጣቶቻችሁ ላይ ብቻ፣ ወይም ደግሞ የአንዱ እጃችሁ ሉኑላ ከሌላኛው እጃችሁ ፈጽሞ የተለየ ሊሆን ይችላል። እነዚህ ጥምረቶች የጥንት የእጅ አንባቢዎች ከምንም በላይ ማራኪና ብዙ ምስጢር የሚገልጡ ናቸው ብለው የሚያምኑባቸውን የራሳቸው ልዩ ትርጉሞች ይዘዋል። በሁለቱም እጆቻችሁ ላይ ባሉት በአምስቱም ጣቶች ላይ ሉኑላዎች በግልጽ የሚታዩ ከሆነ እናንተ ጥንታዊ ባህሮች፣ ሙሉ በሙሉ የነቃሽ ነፍስ ፉሊ አክቲቬትድ ሳውል ብለው የሚጠሯችሁ ናችሁ። ይህ ማለት አምስቱንም የፕላኔቶች ኃይሎች በተጠንቀቅ ሁኔታ ይዛችሁ ወደዚህ ህይወት እየመጣችሁ በብዙ የሥራ መስኮች ላይ እጅግ ግዙፍ የሆነ አቅም ያላችሁ ሰው ናችሁ ማለት ነው። ይህ መስማቱ በጣም ደስ ይላል፣ በእርግጥም ድንቅ ነው። ነገር ግን የራስ የሆነ የአቅጣጫ የመጥፋት ፈተና አለው። ምክንያቱም በብዙ ነገሮች ላይ ተሰጥኦ ሲኖራችሁ የህይወታችሁ ትልቁ ጥያቄ ምን ማድረግ እችላለሁ ሳይሆን በትክክል እዚህ ምድር ላይ የተገኘሁት ምን እንድሰራ ነው የሚለው ይሆናል። ለዚያ ጥያቄ በታማኝነትና በድፍረት መልስ ማግኘት ደግሞ የእናንተ ዋናው የህይወታችሁ ስራ ነው። ሉኑላችሁ በአውራ ጣታችሁና በአመልካች ጣታችሁ ላይ ብቻ የሚታይ ከሆነ ማለትም በቬነስ በማርስና በጁፒተር ላይ የጥንት አንባቢዎች እናንተ የላቀ ፍላጎት፣ ቁርጠኝነትና የመሪነት ብቃት ያላችሁ ሰዎች ናችሁ ይሏችኋል። ወዴት መሄድ እንዳለባችሁ የማየት ራዕይ ብቻ ሳይሆን እዚያ ቦታ ላይ በትክክል ለመድረስ የሚያስችል ጥሬ የህይወት ጉልበትም አላችሁ። ይህ የምኞትና የውስጣዊ መነሳሳት ጥምረት በጣም ብርቅዬ ነው። በእውነትም እጅግ አልፎ አልፎ የሚገኝ ነው። እናም ይህ ምልክት ያላችሁ እናንተ ከሆናችሁ አጽናፈ ሰማይ የራሳችሁን መጠራጠራችሁ እንድታቆሙ እየጠበቃችሁ ነው። የሉኑላችሁ ምልክት ከምትጠቀሙበት ዋና እጃችሁ ይልቅ በማትጠቀሙበት እጃችሁ ላይ ይበልጥ ጎልቶ የሚታይ ከሆነ ይህ ገና ጥቅም ላይ ያልዋለ ትልቅ አቅም እንዳላችሁ ማሳያ ተደርጎ ይወሰዳል። ይህም ማለት በውስጣችሁ በጥልቅ ደረጃ ያሉ ስጦታዎችና ኃይሎች ቢኖሩም ገና በውጫዊ ህይወታችሁ ሙሉ በሙሉ አልተገለጠም ማለት ነው። ጥንታዊ ጥበብ የሚለው እናንተ ልትኖሩ ከሚገባችሁ ህይወት በታች በጣም አሳንሳችሁ እየኖራችሁ ነው። ልትከፍቱት የሚገባ ገና ያልተገለጠ የእናንተ ትልቅ ማንነት አለ። በሁለት እጆቻችሁ መካከል ያለው ይህ ልዩነት ደግሞ አሁን ካላችሁበት ማንነትና በትክክል መሆን ወደምትችሉበት እውነተኛ ማንነታችሁ መካከል ያለውን ርቀት የሚያሳይ ካርታ ነው ይላል። ይህን ቪዲዮ ይህን እውቀት መስማት አለበት ብላችሁ ለምታስቡት ሰው አካፍሉት። በተለይ በስጦታው ለሚጠራጠር ወይም ሊኖረው ከሚገባው በላይ ህይወቱን አሳንሶ ለሚኖር ሰው። ምክንያቱም አንዳንድ ጊዜ በትክክለኛው ሰዓት የሚገኝ ትክክለኛ እውቀት ሁሉንም ነገር ይለውጣል። ክፍል 5 ከሉኑላችሁ ኃይል ጋር እንዴት መስራት አለባችሁ። የእናንተ ሉኑላ ምን እንደሚገልጥ መረዳት አንድ ነገር ነው። ነገር ግን ያንን ኃይል በተግባር መጠቀም፣ ያ እውቀት በህይወታችሁ ውስጥ የምታሳዩትን ማንነት እንዲለውጠው መፍቀድ ግን ትልቅ ትምህርት ነው። ልክ እዚህ ላይ ነው ይህ ጥንታዊ ጥበብ በትክክል ህያው የሚሆነውና ለህይወታችሁ ትልቅ ጥቅም የሚሰጠው። በጁፒተር ጣታችሁ ላይ ጎልቶ የሚታይ ሉኑላ ካላችሁ የእናንተ የቤት ስራ የሚሆነው ዋጋ ያለው ነገር መናገር ባለባችሁ ቦታ ላይ ራሳችሁን ማሳነስ ማቆም ነው። ምክንያቱም የእናንተ የአመራር ጉልበት ትዕቢት አይደለም፣ ይልቁንም ሌሎች ሰዎች በእርግጥ የሚፈልጉት ትልቁ ስጦታ ነው። በፍርሃት ወይም በሐሰተኛ ትህትና ራሳችሁን ወደ ኋላ በጎተታችሁ ቁጥር ዓለም እናንተ እንድታበረክቱለት በጉጉት የሚጠብቀውን ነገር እያሳጣችሁት ነው። በሳተርን ጣታችሁ ላይ ጠንካራ ሉኑላ ካለ የእናንተ ስራ የራሳችሁን ጥልቀት ማመን ነው። ለነገሮች የምትሰጡትን ትልቅ ትኩረትና ቁም ነገር ምክንያት እያቀረባችሁ ይቅርታ መጠየቅ አቁሙ። ካላችሁበት ማንነት በላይ ቀላል ለማለት ወይም ግድ የለሽ ለመምሰል መሞከርንም አቁሙ። ምክንያቱም የእናንተ ጥበብ ክብደት ሳይሆን ፈውስ ነው።
በሁሉም ነገር በችኮላ በሚመዘንበት በዚህ ዘመናዊ ዓለም ውስጥ ነገሮችን ረጋ ብሎ በጥንቃቄና በእውነተኛ ዓላማ የሚያስብ ሰው በጣም ያስፈልጋል። በአፖሎ ጣታችሁ ላይ ሉኑላ ካላችሁ እባካችሁ እጅግ አጥብቄ ነው የምለምናችሁ፣ አንድ ነገር ፍጠሩ። ያላችሁን ነገር አካፍሉ። አንድ ውብ ነገር ሰርታችሁ ለዓለም አበርክቱ። ነገር ግን ፍጹም እስኪሆን ድረስ አትጠብቁ። ምክንያቱም ፀሐይ ለመውጣት ማንም እንዲፈቅድላት አትጠይቅም። የእናንተም የፈጠራ ችሎታ እንደዚሁ ፍቃድ መጠየቅ የለበትም። በሜርኩሪ ጣታችሁ ላይ ሉኑላ ካያችሁ ቃላቶቻችሁን በጥንቃቄ በዓላማና በፍቅር ተጠቀሙባቸው። ምክንያቱም እናንተ አብዛኞቹ ሰዎች መቼም ሊረዱት የማይችሉት የመግባባት ወይም ኮሚኒኬሽን ትልቅ ኃይል አላችሁ። ያ ኃይል ደግሞ እንደምትጠቀሙበት ንቃተ ህሊናና ዓላማ ሰውን ሊፈውስ ወይም ሊጎዳ ይችላል። እና ደግሞ ሉኑላችሁ በማንኛውም ጣት ላይ ይኑር፣ ሁላችንም ልናደርገው የምንችለው ትልቁና በጣም ጠንካራው ልምምድ ዝም ብሎ ይበልጥ ንቁ መሆን ነው። ስለ እጃችን ንቁ መሆን፣ ስለ ውስጣዊ ጉልበቶቻችን ንቁ መሆንና በሰውነታችን ውስጥ እየኖረ ሁልጊዜም ሊያነጋግረን ስለሚሞክረው ጥንታዊ ጥበብ ንቁ መሆን ነው። ይህ የሚሆነው ግን ፍጥነታችንን ቀንሰን ለመስማት በቂ ጊዜ ስንሰጥ ብቻ ነው። ከእነዚህ ፕላኔቶች ኃይሎች መካከል የእናንተን ውስጣዊ ስሜት ይበልጥ የነካው የትኛው ነው? ይህስ ሉኑላችሁ ከወጣበት ጣት ጋር ይስማማል? እያንዳንዱን ኮሜንት አነባለሁ። የእናንተንም ታሪክ ለመስማት በጣም እጓጓለሁ። ዛሬ አብረን በጣም ሰፊ ርዕስ ዳሰናል። ስለ ሉኑላ የባዮሎጂያዊ ተፈጥሮ፣ እጅን በማንበብ ጥበብ ውስጥ ስላለው ጥንታዊ ፕላኔቶችና የጣቶች ትስስር፣ ስለ ሉኑላ መጠን ትርጉም፣ ስለ ተለያዩና ብርቅዬ ጥምረቶች ንባብ፣ እንዲሁም እጃችሁ የሚገልጠውን ያንን ውስጣዊ ጉልበት በተግባር እንዴት መጠቀም እንዳለባችሁ ሁሉ አይተናል። የኔ ትልቁ ምኞት ከዚህ ቪዲዮ ስትወጡ ዝም ብላችሁ መረጃ አግኝታችሁ ብቻ ሳይሆን በውስጣዊ ማንነታችሁ በትክክል እንደተገለጠላችሁ እንዲሰማችሁ ነው። ስለ ራሳችሁ ስጦታ እውነተኛ ጉጉት እንዲያድርባችሁና እጃችሁን እንዲሁም ህይወታችሁን ከዛሬ ቪዲዮ በፊት ከነበራችሁ አመለካከት ይልቅ ይበልጥ በአድናቆትና በክብር እንድትመለከቱት መነሳሳት እንዲሆንላችሁ ነው። ምክንያቱም እነዚህን ጥንታዊ ጥበቦች ለዓመታት ካጠናው በኋላ በእውነት የማምነው ነገር ቢኖር አጽናፈ ሰማይ እኛ እንደምናስበው በሚስጥር የተሸሸገ አይደለም። ይልቁንም ሁልጊዜም ከኛ ጋር እየተነጋገረ ነው። በጣም ተራ በሆኑ ቦታዎች ላይ ሳይቀር ሁልጊዜም ፍንጮችን፣ ምልክቶችንና የዝምታ ሹክሹክታዎችን ይተዋል። እጆቻችን ደግሞ ምናልባትም ያ መለኮታዊ መልእክት ገና ከጥንት ጀምሮ የተጻፈባቸው እኛ ለማንበብ የሚሆኑ አይኖች እስክናዳብር ድረስ በትዕግስት የሚጠብቁ በጣም ቅርብ የሆኑ ሸራዎቻችን ናቸው። ስለዚህ ዛሬ እጃችሁን ተመልከቱት፣ በትኩረት እዩት። እዚያ ላይ የምታዩትን ነገር ምንም ይሁን ምን ትላልቅ ሉኑላዎች ወይም ትናንሽ ብዙ ወይም ጥቂት ጎልተው የሚታዩ ወይም በጥቂት የሚለዩ የሚታዩ ነገር በፍጹም አጋጣሚ የመጣ እንዳልሆነ ወቁ። ዝም ብሎ የባዮሎጂ ክስተት አይደለም። ይልቁንም ያ ነገር የእናንተ ብቻ የሆነውን ሊለውጥ የማይችለውንና እጅግ ውብ የሆነውን ውስጣዊ ጉልበታችሁን የሚያንጸባርቅ መስታወት ነው። ይህን ጊዜ ከኔ ጋር ስላሳለፋችሁ ከልብ አመሰግናለሁ። ይህ ለኔ በጣም ትልቅ ትርጉም አለው። ከመለየታችን በፊት ግን 3 ነገሮችን እንድታደርጉልኝ እጠይቃችኋለሁ። ይህ ቪዲዮ ጠቃሚ ነገር ካስጨበጣችሁ ላይክ አድርጉት። ዘመናዊ ማህበረሰብ ወደ ራሳቸው ጥንታዊ ጥበቦች ራስን ወደ ማወቅና ወደ ጥልቅ ሚስጥር ይበልጥ መጓዝ ከፈለጋችሁ ለዚህ ቻናል ሰብስክራይብ አድርጉ እና ደግሞ ይህን ቪዲዮ በተሰጠው ለምታምኑበት ለአንድ ሰው ሼር አድርጉለት። ምክንያቱም አንዳንድ ጊዜ ለምንወደው ሰው ልናደርግለት የምንችለው ትልቁ ነገር የሚያስፈልገው መሆኑን እንኳ ያላወቀውን መስታወት በፊቱ ማቆም ነውና። እስከ ቀጣዩ ጊዜ ድረስ ወደ ጥልቁ መመልከታችሁን ቀጥሉ። በውስጣችሁ በያዛችሁ ትልቅ አቅም እመኑ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።